እስኪ ያስበው ለአንድ ሰው ያለህን ፍቅር ሁሉ ሰጥተህ መጨረሻ ላይ የሚተርፍህ ብሉክ መደረግ ብቻ ቢሆንስ? ስልክ በእጅ ነው፣ ግን መልእክት የምትጽፍበት ሰው የለም። ትናንት ህይወቴ ስትላት የነበረችው ልጅ ዛሬ እንግዳ ሆናብሃለች። ትናንትና ለሰዓታት ስታወሩ የነበረው ቻት ዛሬ የቁስል ማስታወሻ ሆኖ ቀርቷል። አንዳንዴ ፍቅር መልእክት ላይ ብቻ ተጀምሮ መልእክት ላይ ሲያልቅ ልብ ውስጥ የሚቀረው ባዶነት ከቃላት በላይ ነው። ዛሬ የምነግርህ ታሪክ ያንተም ታሪክ ሊሆን ይችላል። ታሪኩ የሚጀምረው በአንድ የዲጂታል ዓለም አጋጣሚ ነው። ሁለት ልቦች በስክሪን ጀርባ ተገናኙ። መጀመሪያ ሃይ ተባባሉ። ቀጥሎ ስለ ህልማቸው ማውራት ጀመሩ። ስልካቸው ካጠገባቸው አይለይም። በየደቂቃው የሚመጣው የኖቲፊኬሽን ድምጽ የልብ ትርታቸው ሆነ። ሌሊቱን ሙሉ ቻት ሲያደርጉ ያድራሉ። እሷ በጽሁፍ የምትልካቸው ስሜቶች፣ እሱ የሚልካቸው የፍቅር ቃላት፣ ሁሉም ነገር እውነተኛ ይመስል ነበር። በአካል ከመገናኘታቸው በፊት በቃላት ተጋቡ። ግን ይህ መልእክት ላይ ብቻ የተመሰረተ ግንኙነት አንድ ትልቅ አደጋ ነበረው። ቀስ በቀስ ያ መልእክት እየቀነሰ መጣ። እንዴት ነሽ ለሚለው ጥያቄ መልሱ ደህና ብቻ ሆነ። ክርክሮች በጽሁፍ ጀመሩ። በጽሁፍ ስትጨቃጨቅ የሌላ ሰው አይን አይታየህም፣ ድምፁ አይሰማህም። ስድቦች ተለዋወጡ። መጨረሻው ግን የከፋ ነበር። ከአሁን በኋላ እንዳትጽፍልኝ የሚል መጨረሻ መልእክት፣ ከዚያም ብሎክ። ሰከንድ ባልሞላ ጊዜ ውስጥ የሁለት ዓመት ግንኙነት በአንድ ክሊክ አከተመ። አሁን ይህንን ስትሰማ ያንተ ስልክ አውጥተህ ሂስትሪውን ማየት እንደፈለክ አውቃለሁ። አንተም የሆነ ጊዜ በፍቅር ስም ስክሪን ስትጠብቅ መልእክት ሲመጣ ልብ ሲመታ ቆይተሃል። ግን ንገረኝ፣ ያ ሰው በእውነት አጠገብ ነበር ወይስ ቃላቱ በፈጠሩት ግጀት ውስጥ ብቻ ነበር የነበርከው? ሰውየውን ሳይሆን ቃላቱን የወደድከው፣ ትኩረቱን ሳይሆን ታይፒንግ የሚለውን ጽሑፍ ናፈቀ። የዛሬው ትውልድ ትልቁ ህመም ይህ ነው። በመልእክት መዋደድ፣ በዝምታ መለያየት። ራስን ጠይቅ። አንተ የወደድከው ሰውን ነው ወይስ በስልክ ያለውን ምስል? እውነተኛ ፍቅር ከኪቦርድ ላይ የለም። እውነተኛ ፍቅር ዲሲፕሊንና ራስ መቆጣጠር ነው። ዲሲፕሊን ማለት ፍቅር በስሜት መነዳት ሳይሆን በአካል ተገኝቶ በክፉም በደጉም አብሮ መቆም ነው። ቃላት ርካሽ ናቸው፣ ተግባር ግን ውድ ነው። ራስን መቆጣጠር። ስሜትህ ስልኩን አንስተህ መልእክት እንድትጽፍ ሊያስገድድህ ክብሬስ ብለህ መጠየቅ መቻል አለብህ። ራስን ሳትቆጣጠር ለሌላው ፍቅር መልእክት መስጠት አትችልም። እውነታን መጋፈጥ። መልእክት ላይ ብቻ የሆነ ፍቅር አትመኝ። መሬት ላይ ያለን አይን ላይን የምታየውን እና እጅህ ይዞ የሚራመደውን ሰው ወቅ። ልብህ በመልእክት ተሰብሮ ሊሆን ይችላል፣ ግን ስልክ ላይ ሳይሆን ህይወትህ ላይ አተኩር። ብሎክ የተደረግከው አካውንት እንጂ ህይወት አይደለም። ዛሬ ያንን መልእክት ማጥፋት ህመም ቢሆንም ነገ ለአዲስና እውነተኛ ግንኙነት በር መክፈቻ ነው። ንገረኝ፣ አንተስ መልእክት ብቻ የነበረ ፍቅር አጋጥሞ ያውቃል? በኮሜንት አውጋኝ። የጁሲ ማይንድ ቤተሰቦች ራሳችሁን ውደዱ። ነገ ከዛሬ የተሻለ ይሆናል። መልካም ጊዜ።